እርግጥ ነው የቪዲዮ ስክሪፕትህ ይኸውልህ በትንሹ የተገለበጠ የመጀመሪያውን ዘይቤህን፣ አገላለጽህን፣ ቃናህንና ሙሉ ርዝመትህን በጥንቃቄ ያስቀምጫለሁ። የቃላት ቅደም ተከተልና ሐረጎችን በተፈጥሯዊ ሁኔታ ትንሽ ማስተካከል ብቻ ነው። እስከ አንዳንድ ትዝታዎች አሉን። የሆነ ነገር ለብሰንና አውልቀን የምንጥልባቸው ጊዜያት በተወሰኑ ሁኔታዎች ውስጥ ትክክል ላይሆን ይችላል እና ስለ ጥንቃቄ ደረጃ ትኩረት ስለመስጠት ስንነጋገር ስለ ማስወገድ ተግባር ብቻ አይደለም። ከጀመርክ በኋላ ለራስህ እንዲህ ብለህ ታስብ ይሆናል። እስከ የምመልስበትን መንገድ ከቀየርኩ ወይም የሆነ ነገር በተለየ መንገድ ከሞከርኩ ውጤቱ ሊለወጥ ይችላል። እውነታው ግን በአብዛኛዎቹ ሁኔታዎች የሆነ ነገር የማውለክ ሂደት የልብስ፣ የኃላፊነት ወይም የአስተሳሰብ ይሁን የራሱ የሆነ ውጥረት አለው። ምናልባት መፍትሄው ቀላል እንደሆነ ሊነገር ይችላል። ወይም ምናልባት ሁኔታውን ከግምት ውስጥ በማስገባት መልስ እየፈለክ ሊሆን ይችላል። ወይም ምናልባት ይህ ወይም ያ መንገድ እንዴት ሊያበቃ እንደሚችል ለማየት እየሞከርክ ነው። ነገር ግን የእነዚህ ነገሮች እውነታ እንዴት ማስወገድ እና እንደገና መልበስ እንደምንችል የበለጠ የተደራረበ ነው። በተደጋጋሚ የብስጭት ወጥመድ ውስጥ ላለመውደቅ ብዙውን ጊዜ ከእይታ የተደበቁ ልማዶችን መነጋገር አለብን። እዚህ ላይ አንድ ንድፍ አለ። ስለዚህ ይህን ስንል መረዳት ያለብን የመጀመሪያው ነገር ግፊትን፣ ተደጋጋሚ ምላሾችን እና ነገሮችን እንደገና የምንይዝበት መንገድ ሁሉም ጥንካሬ እንደሚፈልግ ነው። የመልበስ እና የመጣል ዑደት ውስጥ ስንገባ እንኳን አንድ አይነት ውስጣዊ ኃይል፣ የተወሰነ የተስፋ ስሜት ይጠይቃል። አንድን ነገር በተመሳሳይ መንገድ እንደማይስማማ ብናውቅም እንኳ መልሰን ማስቀመጥ አስፈላጊ እንደሆነ የሚሰማን ለምንድን ነው? እራስዎን ይጠይቃሉ። ይህንን ለምን እቀጥላለሁ? እና ከዚያ ለመግፋት ሲሞክሩ ወደፊት መንገድ ለማግኘት ይሞክራሉ። ግን በራሱ ብቻ የሚከሰት አይደለም። ወደዚያ ተመሳሳይ ድርጊት በተደጋጋሚ በተመለሱ ቁጥር ከልማድ ውጪ ወይም እንዳወቁት በማሰብ ወይም ምናልባት ከስሜቱ ጋር እንደተጣበቁ በማሰብ አሁንም በዋናው ነገር ይህ የመልበስ እና የማስወገድ ወደ ኋላና ወደፊት ይህ ድግግሞሽ ችላ ሊባል የሚገባ ነገር አይደለም። የራሱ ክብደት አለው። አንድ ጊዜ ከዚህ ንድፍ የልብስ ማውለቅ ሂደቱን ለመረዳት ልሞክር አልኩ። ነገር ግን እንደገና የመልበስ መንፈስ፣ ወደ ኋላና ወደፊት የሚሄደው መንገድ፣ ይህ ከፊታችን የሚሆነው ነገር በዚህ ቅጽበት፣ በዚህ ምክንያት፣ በሆነ መንገድ ብዙ ነገሮች የተወሰኑ የድርጊት መጨናነቅ በተፈጥሮ ከሚገባው በላይ ማራኪ እንደሆኑ ያህል ይቀራሉ። እዚህ ያለው ግብ መሰረት ሳይሆን የሆነ ነገር እንደገና መቼ እንደሚለብሱ ሙሉ በሙሉ ማየት ነው። ምናልባት በጊዜ ሂደት ወይም ምናልባትም ባለፈው ዓመት መጀመሪያ ላይ ስለ መስዋዕትነትና ትርጉም ተነጋግረን ይሆናል። ወይም ምናልባት አሁን በዚህ አዲስ አውድ መልሱ የሚገኘው በቀላል አው ወይም አይደለም ላይ ሳይሆን ከዑደቱ ጀርባ ያለውን ምክንያት በመረዳት ነው። አንድ ነገር ሲጠፋ የባዶነት ስሜት እና እንደገና በማስቀመጥ ለመሙላት የተደረገው ሙከራ። አንድ ሰው እንዲህ ሲል ይሰማል። እስከ በሰሩበት መንገድ፣ ቅደም ተከተል፣ ተደጋጋሚው ንብርብር፣ ትክክለኛው ጊዜ እንዴት እንደተለበሰ ዘዴውን ከመርመሩ የመቀበል ኃይል፣ ወደ ቦታው የሚስማማበት መንገድ የራሱ የሆነ ተግባራዊ ምት እንዳለው ሊያዩ ይችላሉ። የመጀመሪያው ለውጥ እንደገና የማስወገድበት ጊዜ፣ ከዚያም ወደ ኋላ የማስቀመጥ ምክንያት። እነዚህ ሁሉ ደረጃዎች፣ እነዚህ ንብርብሮች ሕያው ሂደት አካል ናቸው፣ የማይንቀሳቀስ አይደለም። ስለዚህ ለምን ወደ ተመሳሳይ እንቅስቃሴ እመለሳለሁ ብለው ሲጠይቁ ድክመት ብቻ እንዳልሆነ ያስታውሱ። ዑደቱን በመገንዘብ ረገድ አንድ አይነት ጥንካሬ አለ። ከጊዜ በኋላ የመልበስ እና የማስወገድ ሂደት ጸጥ ያለ ስነ ስርዓት፣ የራሱ የሆነ አመክንዮ የሚይዝ እንድፍ ይሆናል። በእያንዳንዱ ደረጃ ወደፊት ለመዝለል መሞከር ይችላሉ። ነገር ግን እውነተኛው እውነት ወደ ተመሳሳይ ጥያቄ ይመለሳሉ። ይህንን እንደገና ለመልበስ የሚፈልግ ምንድን ነው? እና ለዚያ መልስ ሲሰጡ ቀድሞውኑ በበሩ አጋማሽ ላይ ነው። እንዴት ማስወገድ እንደሚቻል የመማር ፕሮጀክት በእውነት ማስወገድ ስለ መርሳት አይደለም። አንድን ነገር መቼና ለምን እንደሚለብሱ አወቃቀር ማየት ነው። ምክንያቱም ይህንን በጌትስ ካዩት በኋላ የማስወገድ ተግባር ከእንግዲህ እንደ ኪሳራ አይሰማው። በምትኩ ጸጥ ያለ ማርጫ ይሆናል። የዝምታ ደቂቃ፣ እስትንፋስ። ከዚያም ቀስ በቀስ በመያዝና በመተው መካከል ያለውን ልዩነት መረዳት ትጀምራለህ። ይህ ድክመት አይደለም፣ ያ የጸጋ አይነት ነው። ስለዚህ ጊዜህን ውሰድ። ሁኔታውን፣ አውዱን፣ እንደገና እንዴት እንደለበስከው ትናንሽ ዝርዝሮችን ተመልከት። ከዚያም ራስህን በደግነት ጠይቅ። አሁንም ይህንን መልበስ አለብኝ
ወይስ ለጊዜው ያለሱ ለማረፍ ዝግጁ ነኝ? እዚህ ልጨርስ። አመሰግናለሁ።